በውስጣችሁ ያለው ህልም በፍጹም ሞቶ እንዳይቀር መንከባከብ አለባችሁ። እስፔሻሊ አሜሪካ ሀገር ከመጣችሁ በኋላ በተለያዩ አይነት የህይወት ውጣ ውረዶች ተይዛችሁ የመጣችሁትን ህልም የረሳችሁ ብዙዎቻችሁ አሉ። ብዙ ዲያስፖራዎች እንደዛ ናቸው። በጣም ትልቅ ደረጃ ላይ ነበሩ። እዚህ ሀገር መጥቶ ደግሞ የቤተሰብ ጫና ሊሆን ይችላል፣ የሞርጌጅ ጫና ሊሆን ይችላል፣ ኪራይ ቤት ሬንት መክፈል ሊሆን ይችላል፣ ካር ሬንትም ሊሆን ይችላል። በጣም ብዙ ጣውረዶችን አይቶ ተስፋ እስከ መቁረጥ የደረሱ ዲያስፖራዎች አሉ። እናንተ ከሆናችሁ እባካችሁ ህልማችሁን ከእንደገና ተነስታችሁ ማሳካት ትችላላችሁ። አትፍሩ፣ አታቁሙ። ህልማችሁን ታሳካላችሁ። በቃ ምንም የከበዳችሁ ነገር ቢኖር ራሱ ነገሮችን ማኔጅ የማድረግ አቅም አላችሁ። እግዚአብሔር አቅም ሰጥቷችኋል። በውስጣችሁ ያለው ያን በርኒንግ ያን ፊሊንግ በፍጹም እንዲሞት አታድርጉት፣ አትፍቀዱት።